እዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው ምንድነው መተማመኛው ብለን ሞከረ ደፋው ደስ አይቀደድም አለ አንፈርምም አለ አይቀደድም በህክምና ምን ተባለ በቃ ምንም በዚህ መርፌ ምንም አይደረግም ተባለ ነርቭ ነው አሉ ሞከሩ አላገኙንም አይተገኝም ሚሰራክ ምንድነው ሚሰራክ ቅጠላቅጠል ምን ቅጠላቅጠል እና ቀስራችን አበላሽብን አዶናይ ሮኤ ሎኤስ ኤሳር ቢንኦት ዲኤሼ አርቢፀኒ ኮል መንሃን ናህለኒ በመግለጽ ኤደቅ ለማም ለዲያብሎስ እየገበርን የኖርንባቸው ዘመናቶች ረጅም ናቸው። የዛ ውጤቶች ስለሆነ ነው አይናችን አውርም አይታየም። አይናችን አያይም፣ አያስተውልም። እናያለን እያልን አልናይም። ግን ለብቻ ያላየነው ነገር ሲበዛ ደግሞ እንጨነቃለን። እንትኑ እስክርቢቶ ያዘና መርፌ እንዳልወጋ ብሎ ጻፈ። አይናገርም። ምላሱን፣ ግራ እጁን፣ ግራ እግሩን ሁሉ ሽባ ሆኗል። አይኖቼ ማዳኑን አይተዋልና አይኖቼ ማዳኑን አይተዋልና ይገባዋል ክብርና ምስጋና ምንድነው እኮ ታዲያና ወደዚህ እኮ እንደምታውቁት ወንድማችን ከዚህ በፊት የሚሰራውን ገንዘብ ሁሉ እየወሰደ የሆነ ቦታ ላይ ያስቀምጥለታል። እሱ ሳያውቀው ይመለሳል። ምልክት ያደርግለታል። ወይና አበባ የሆነ ነገር ያስቀምጥለታል። ያመታችሁ ሄዶ ገንዘቡን ይወስዳል። በምልክት ማለት በፊት መጀመሪያው ላይ ወደ ሌላ ቦታ ሲሄድ እስጢፋኖስ ነው እየበረረ መጥቶ የተሸኘለት ማለት ነው። ከዛም በኋላ ደግሞ እንደገና ሌላ መተተኛ አሁን ሶስተኛ ጊዜ ነው ማለት ነው። ለምንድን ነው ይሄ? ውጊያ ነው፣ የመንፈስ ውጊያ ነው። የምንዋጋው ከስጋና ከደም ጋር አይደለም። በዚህ በምድር ላይ አለቆች ከሆኑ በሰማይም ኃይላት ከሆኑ ጋር ነው። ከደምና ከስጋ ጋር አይደለም ውጊያው። ክፎች እስካላቆሙ ድረስ ውጊያው ይቀጥላል። በስሙ ኃይል ደግሞ ወደ ተፈለገው ግብ መተተኛና አስማተኛ እንዳይደርስ የኢየሱስ ክርስቶስ ስም፣ የድንግል ማርያም ስም፣ የቅዱሳን የመላእክት ስም ብርታትና ጉልበት ሆኖን ያገለግለናል። እግዚአብሔር ስሙ የተመሰገነ ይሁን። እና ወደዚህ ብድግ በላይ ቶሎ መታዘዝ ነው። አሁን ጊዜ ማባከን አያስፈልግም እኮ። ምንድነው? እሺ ምንድነው? አንተ ይሽጋው እኔ ብቻዬን ሺ ነኝ። ደብተር እኔ አንዱ ብቻዬን ሺ ነኝ። ምን ሺ ነህ አንተ? ምን ባጠገበ ሺ በቀኝ 10 ሺህ ወድቃሉ እኮ ነው። ወደኩ። መዝሙረኛው ዳዊት የተናገረው እንዲህ ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በቃ ሁሉን በሚችል እኮ ነው። ሁሉን የሚችለው ነው እስካሁንም እኮ ያቆየን አይደል? ሁሉን የሚችል ኤልሻዳይ ማለት ነው። ሁሉን የሚችል ጥላ ውስጥ ያድራል። እግዚአብሔር እረኛዬ ነው ይላል። ደግሞ የሚያሳጣኝ የለም። በእጦት በችግር እንዳትበሳጭ፣ ተስፋ ቆርጠህ በድህነት ውስጥ ህይወትህ እንዳይማቅቅ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አዶናይ ሮኤ ሎኤስ ኤሳር ቢንኦት ዲኤሼ አርቢፀኒ ኮል መንሃን ናህለኒ በመግለጽ ኤደቅ ለማም ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። ይሄ በጣም ሁልጊዜ ልንይዘው የሚገባ የመዝሙረኛው ትልቁ የጸሎት ኃይል ነው። ስንት ጊዜ ነው ከገባ? የሆሳዕና ቅዳሜን የገባ ነው።
ለምን ገባ? ምን አባቱ ስራችን አበላሸብን። ምን ስራችን አበላሸብን? ምንድነው ስራ? ስር ማሽቀጠል በጣሽ የአሚዛራክ ስራ ነው። አሚዛራክ ምንድነው? አሚዛራክ ቅጠላ ቅጠል። ምን ቅጠላ ቅጠል? ቅጠላ ቅጠል እና በቃ ስራችን አበላሸብን። ቅጠላ ቅጠሉን ለምን? በቃ የኛ ስራችን ነበር። እኔ አሁን ማወራ ከቤተ ክርስቲያን ስናስባርረው እንዲያመነዝር አድርገን ወደዚህ ወደ ድብትርና አስገባ ነው። እሺ ስራችን ይሄ ነው። ስራ ምንድን ነው? ስር ማሽቀጠል በጣሽ። ታዲያ አንተ ሰይጣኑ ለምን ታገለግላለህ እዛ? ይሄን ነው የምፈልገው። ይሄን ነው የምፈልገው። ምኑን እና ምን አደረከው? ከስሩ የቀነጨረ አረግ ነው። ይሄንማ የዛን ቀን ስንጠብቀው ዋልን። ቅዳሜ ዕለት እሱ እዛ ለካ አላወቅንም። ስራ ሲሰራ ነው ያለው። ጠበቅነው 4 ሆነን አሁን 5ኛ አለሁ አንድ ጠበቅነው ከ6 ሰዓት ጀምሮ አልመጣም። ደገምን። ምራቃችን ቢሮ ላይ ተፍተን ሄድን። ምን ትርጉም አለው መጥፋት? ያው እስቲ ምንድነው በምንድነው የተማመነው? እንዴት ነው እንደዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው? ምንድነው መተማመኛው ብለን ሞከርን። ይኸው እንደዚህ ይኸው ተያዝክ። ምን አዲስ ነገር አለ ታዲያ? አጋንንት ነው ሰይጣን? አጋንንት። በምንድን ነው የተሳብከው? በምንድን ነው የተሳብከው ስትጠራ ማለት ነው? በፊጋ ነው የበሬ ሽንት። በበሬ ሽንት በፊጋ በሬ ሽንት እና ግንባሩ ላይ የበሬውን ግንባር ታጥቦ ውሃውን አስጠጣ ነው ገባን። እሱ ነበረ መዋረሻ። በበሬ ሽንት ታዲያ ትርጉሙ ምንድን ነው? ፊጋ ነው። የዚህ እኔ አሁን የነበርኩበት ደብተራ አባቱ ፊጋ ነው ባገሩ። በቃ ይጎፈናል። ስለዚህ እኛም እንደዛ ነው የምንለው። እኔ የማወራህ ብቻዬን ነኝ። ሌሎቹ በጣም ጨዋ ናቸው። 3 4 እኔ ነኝ። በእኔ ምክንያት የተያዙት ሌሎቹ። አጋንንት ነው ሰይጣን ነው? አጋንንት። አዎ። ትግሉ ምንድን ነው ከክርስትና ጋር? እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምፈልገው። በቃ አጠቃላይ ያዙ ነው የተባልነው። አጠቃላይ ያዝን። ይኸው እግሩን፣ እጁን፣ አፉን ያው በዚህ ነው የገባ ነው። በየት ጋር? በዚህ ጋር በዚህ በማጅራ። ከዛ ምን አደረከው? 12 ሰዓት አንደበቱን ያዝነው። እንዴት ነበር ያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ ምን አይችልም። በቃ አይችልም። ዜሮ። እግሩንስ እንዴት ነው ያደረገው? ዜሮ። መናገርስ ዜሮ። እሱ ተነስ ተንበርከክ። ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅበር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣ ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትም በዛ ውስጥ ሰበብ አድርገው የሚያስገቡ ደብተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ እረ ምህረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ኃይል በብዙ መንገድ ድምፁ ቀና ከሆነ አንድ እድል ካለው አንድ የሆነ የሞገስ ምልክት ካለው እሱን ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆኑ ሰውን ግብር ማድረግ እድልን የሰውን ሕይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። ከዚህ ከመናፍስቱ ከጣዖት ዓለም የተገኙ በተለያየ አይነት መንገድ ወደ ሰውነታቸው ጠላትን አስገብተው በሚኖሩ ሰዎች ውስጥ በጎነት አይጠበቅም። ትንንሽ ነገሮች ሁሉ ያስቀናቸዋል። ተነስኮ ነቃላችሁ እኮ ምንድን ነው? ከተነቃማ በቃ ከተነቃ መዝለፍለፍ የለም፣ መዋሸት ማጭበርበር የለም። መታዘዝ ብቻ። እኛ አሁን የምናወራ አራቶቹ ነው። ይሄ የሚደነፋውን ወደዛ እሱን ያስያዘው። የሚደነፋው የትኛው ነው? ረጅሙ ነኝ። ብቅል አውራጁ ረጅሙ። ምን በሰውየው ቁመት ልክ ነው የምታወራው? እኛ 3ታችን 4ታችን አሁን ቅርብ ጊዜ ከገባው ጋር
ደጅ ጠኒ ነን። ቅጥረኛ መሆን ስላልቻልን አዲስ አበባ መተን ደጅ ጠኒ ነን። ደጅ ጠኝ ደፍተራ ማለት ነው። አዎ። እና ከዲያብሎስ ጋር ነው እንዲህ የሚኖረው። ያው የሚቀጥረን ስናጣ በጎንችን እየሰራን እንኖራለን። ይቺ ነች በቃ የመናፍስት ምትሃትን በመጠቀም ለሰዎች ትልቅ የሚታይ ነገር እየመሰላቸው የአዋቂነት ገጽታ የተሰጣቸው ናቸው እየተባለ ከዲያብሎስ ጋር የሚሰሩትን እያከበርን እየወደድን በመናፍስት እየተዋረስን ልጆች የልጅ ልጅ ሁሉ ለዲያብሎስ እየገበርን የኖርንባቸው ዘመናቶች ረጅም ናቸው። የዛ ውጤቶች ስለሆን ነው አይናችን አሁንም አይታየም። አይናችን አያይም፣ አያስተውልም። እናያለን እያልን አልናይም። ግን ለብቻ ያላየነው ነገር ሲበዛ ደግሞ እንጨነቃለን። ማየት የሚገባንን እንዳናይ አድርጎ የያዘንም ጠላት አለ። ወደማንፈልገው መንገድ ሊመራን የሚችል ክፉ ጉልበተኛም አለ። ይህን ጉልበቱን የምንሰብረው ስንንበረከክ፣ ስንሰግድ፣ እጃችንን ስንዘረጋ፣ ስንጾም፣ ስንጸልይና ቅዱስ ቁርባን ስንወስድ። ከዛ ውጪ ምንም አይነት ላብራቶሪ የለም። እንዴት ተያዝክ? መጀመሪያ ልናስቀድደው ነበረ ከጀርባው ከዚህ ልናስቀድደው ነበረ። ድርቅ ነው ያደረገው? አይ ልፍስፍስ ነው ያደረገው። ድርቅ አላደረግም፣ ልፍስፍስ ነው ያደረገው። ልፍስፍስ ነው። ከዛስ ዜሮ እንዲሆን አደረግንና ቤተሰቦቹ እንዲሰቡ፣ እንዲደነግጡ፣ እንዲቀደድ ሞከርን። ግን ታናሽ ወንድሙ ብደፋው ደስ አይቀደድም አለ፣ አንፈርምም አለ፣ አይቀደድም። በሕክምና ምን ተባለ? በቃ ምንም በዚህ መርፌ ምንም አይደረግም ተባለ። ነርቭ ነው አሉ። ሞከሩ፣ አላገኙንም። አትገኝም። እኛ በፖሊስ አንያዝ አንገኝ፣ ማንም አያቀን። የሚያቀን ምኑ ነው? ምኑ ነው የሚያቀን? ይሄ ነው መስቀሉ። መስቀሉ ያውቃል። የመስቀሉ ጌታ ነው። እሱን ያዘን። መሳሪያችንን ከፈታን ቆይተናል። ማተባችንን ካቃለልን ከናቅንና ከተውን ቆይተናል። ፋራ እንዳንበል እያል ማተብ የበጠስንበት ዘመን ረጅም ነው። የዛ ውጤት ያስከፈለህ ታዲያ በውስጥህ ጠላት ልምምድ እንዲያደርግ ጊዜ አግኝቷል። የጸሎት ጊዜህን ነጥቆ እቤት አልፈስፍሰዋል። ማታ ሲመሽ እንዳታመሰግን አቅምም አንደበትም ቋንቋም መጽሐፉም አይታዩህም፣ አትናገረውም። ዝም ብለህ ተኛ፣ ይተኛብሃል፣ ለመደህ በቃ። በዚህ ክፉ የመናፍስት ልምድ ውስጥ እስረኞች ነን። አለመታመማችን አይደለም ዋናው፣ ስነ ልቦናችን ከተያዘ ትህትና፣ በጎነት፣ ቅንነት፣ ሰላም፣ ፍቅር የማይስማማን ከሆነ ችግር አለብን ማለት ነው። ቂምን፣ ጥላቻን፣ በቀልን የምናስብ ከሆነ ዲያብሎስም ይህንኑ ስራ ነው የሰራው። በል ተዘጋጅ፣ አሁን በጥ ነውጣ፣ ከሰውነቱ ውጣ። ምን አለ ለህዝቡ የምትናገረው? ንገራቸው። ስርዓት ስላስያዘን ነው እንጂ ድፍት ቢያደርጋቸው ደስ ይለን ነበር። ስርዓት ስላስያዘን ነው እንጂ ድፍት ያደርጋቸው ብንላቸው ደስ ይለን ነበር። ትንሽ ነቃ ማለት ሲጀመር ያው አንገት መስበር በተለያየ አይነት መንገድ የተለመደ ነው። ይህን የኛም ፕሮግራም ራሱ የሚያጣጥሉ የተማሩ የተባሉ ብዙ ወንጌል የሚያውቁ የተባሉ ሰዎች የመናፍስትን ጉዳት ቀለል አድርገውት ዓለምን ሁሉ የሚያስተው ዲያብሎስ እንዴት እንደወደቀ ለማገናዘብ አቅሙ ማጣት ብቻ ሳይሆን ከክፋት ጋር ህይወታቸውን ስለሚመሩ ከምቀኝነት ከምቀኛው መንፈስ ጋር ባህሪያቸውን ስላስጠጉት፣ ስለዚህ ያጠላሉታል፣ ያናንቁታል። በቃ ምንድነው ይሄ ምናምን ይላል። በዛ ንቀት ውስጥ እናንተም ለምዳችሁት የመናፍስትን ጉዳት ችላ ብላችሁታል። የእስረኝነቱ ጣጣ ግን ሁል ጊዜ ባለማቋረጥ ስለ ልቦና ተዳክሟል። መንፈስን ቀዝቅዟል። የእድል አቅጣጫ ተሰብሯል። ሰላማዊ የሆነ ስሜቶች በጠብ ተለውጠዋል። የቅራኔ እና የበደል ሐሳብ እና የክፋት ቆጠራ ተፈጥሮ አለን። እግዚአብሔር ምሕረቱን ያብዛልን። ምን ነው መምህር ተስፋዬ ስለ መናፍስቶች ጉዳት እሱ ተጎድቶ ነው መጀመሪያውኑ ይነግረን የነበረው። እሱ ተሰቃይቶ ነው መጀመሪያውኑ
ስቃውን ይገልጽልን የነበረው። ስቃውን የቀመሰው ነው የሚያውቀው። ደግሞ አሁንም ስቃይን ለማኖር የምናደርገው ጥረቶች በክርስቶስ አሸናፊነት ደግሞ እንዲህ ሲያዝ እግዚአብሔር ስሙ የተመሰገነ ይሁን። እንዳይን እስቲ ወንድሙ የታለ? ወንድሙ የታለ? ወንድሙ እናት እዛ ላይ ቪዲዮው ላይ ከሆስፒታል ተኝቶ ነው ያያችሁት። ቅዳሜ ሆሳና ዋዜማ አንድ ለተሸገሩ ሊሰጥ ነውና ነይ ቢሮ አለ። እሺ ብዬ መጣሁና አብረን አብረን ዋልን። ሲሰጥ ዋለ። ማታውን 11 ሰዓት ነው የተለያየነው። 11 ሰዓት ሜክሲኮ እሄዳለሁ አለ። ሜክሲኮ ለምንድን ነው አሁን መሽቷል፣ ወደ ቤትህ ለምን አትሄድም ስለው አይ ደካማ አሉ እነሱን ሰጥቼ እመጣለሁ አለ። ተመልሶ ከሜክሲኮ ሀያት መጣ። ሀያትም ሰጥቶ 3 ሰዓት ከተኩል እቤቱ ገባህ ስለው አው ገብቻለሁ አለኝ። ከዛ ሌሊት 7 ሰዓት ትንሽ ታናሽ ወንድሙ መጥቶ ተስፊሽ አሞታልና ነይ ብሎ በመኪና ይዞ ሄደ። ግን ምን ልናገር ጉድ ነው። በጣም ይገርማል አባ፣ ይገርማል። ያ ሁሉ ሲመረቅ ውሎ ሲሰጥ ውሎ ሌሊቱን እንደዚህ ሲያጋጥመው እኔ ምን ወረደበት ብዬ ነው የደነገጥኩ። ሐኪም ቤት ይዘ ነው ሄድን። አይሲ ነው ገባ። አይሲ ውስጥ ገባ። ከዛም በማግስቱ ወረቀት እንትኑ እስክርቢቶ ያዘና መርፌ እንዳልወጋ ብሎ ጻፈ። አይናገርም። ምላሱን፣ ግራ እጁን፣ ግራ እግሩን ሁሉ ሽባ ሆነዋል። ምንም ነገር አይናገርም። በማግስቱ ሰኞ ቀን ወንድሙ መጣና እንደዚህ እያሉ ነው ሲል አይቀደድም ከጀርባው ቀደን መቅኔ የምንወስደው አለ ብሎ ተናገረ ዶክተሩ። አይሆንም አንፈርምም አልን፣ እምቢ ያልናቸው። መጨረሻ ላይ ከእርሶ ጋር ተገናኘ። ባለቤቱ አገናኘችው። ባለቤቱ ከእርሶ ጋር ስትገናኝ ጅግና ናት ባለቤቱ። እውነት እኔ እሷን ነው የምከተለው እንጂ በጣም ጎበዝ ናት። በመንፈስ ላይ መንቃት ትልቅ መንፈሳዊ ጥበብ አንዱ ለክርስቲያን የተሰጠ እውቀት ነው። በክፉ መንፈስ በተሰወረ ነገር ላይ ካልነቃህ እንዴት በሚታየው ነገር ላይ ምን ችግር አለ? በተሰወረ ነገር ላይ ነው መንቃት። አሁን የምናስተምረው በተሰወረ ኃይል ላይ ንቁ ነው። አብሮ ተወልዷል፣ አብሮ አድጓል፣ ባህሪያችንም መስሏል። ለክፉ ቀን ይጠብቀናል። ድንገት የሚወስዳቸው አለ፣ ከመኪና የሚያጋጭ አለ፣ ለሌላው ጥላ ሆኖ የሚያጠፋ አለ። ስንት አይነት መዘዘኛ የሆነ ነገር ተሸክመናል። ራሳችንን ኮፍሰን ምንም የለብንም እያል የመቅሰፍት ትውልድ ስናፈራ የቱ ነው ታዲያ እውቀታችን ትክክለኛውን ግብ የመታው ብለን ራሳችንን ስናገናዝበው ደግሞ ችግር ነው። እሺ በመጨረሻ ተያዘ። መጨረሻ ከእርሶ ጋር ሲገናኝ ተያዘ። እኔ ትንግርት የሆነብኝ ከእርሶ ጋር ሲገናኝ እንዲህ ኃይል አይናቅ ብድግ ብሎ ተነሳና ቆመ። ሁላችን እንደነገጥን። ፊቴ ላይ ሞባይል ይዤ እንደዚህ ከእርሶ ጋር እያገናኘው እያለው ገፈተረኝ። አሁን ሲገፈትረኝ ባለቤቱ መጣችና ዘወር በሉ እኔ ልቅረጽ አለችና ተቀበለች። ለሷም ልምድ ስላላት እየገፈተረች ከእርሷ ጋር አገናኘችው። መጨረሻ ያው እንዳዩት ነው። ተነስቶ ሰገደ። ብድግ ብሎ ተነሳ። ከአራተኛ ፎቅ በእግሬንም ወርዶ ብሎ በደረጃ ወረደ። ከአራተኛ ፎቅ በሊፍት አልወርድም በእግሬ ነው ብሎ ትንግርት ነው የሆነብን ሁላችን። የነበረ ሰው ሁሉ በጣም ነው የገረመው። አምላክ የተመሰገነ ይሁን። የሁሉ ህዝብ የሁሉ የመምህር ተስፋይ ተማሪዎች፣ ተመልካቾች ያ ሁሉ ጸሎት የት ይውደቅ? ምንም አልሆነም ልጄ። እድሜ ለእናንተ ጸሎት እያረጋችሁ ነው። ምንም የካ ሚካኤል ያሳደገውን አልጣለውም። እማ ፍቅር አልጣለችው። ተመስገን ለዚህ ደርሰዋል ልጄ፣ ተይዞልኛል። የወደቀ መንፈስ ያው ሰው ለመጣል ነው። ሌላ ነገር እኮ የለም፣ አይሰጥም። ድሃ ነው መናፍስት ሄደን ሀብታም አድርገን ብለን ስንማፀን የበለጠ ድሆች ሆንን። የቆሪጥን ዘመን አስታውሱ። የተጣለ ነው ይኸው ተጣል።
የተናቀ ነው። ይኸው በዓለም ተናቅን። ክፉን የተከተልን በሙሉ የነሱ እርም ነገር የጥፋታቸው ክፉ ገጽታ ትውልዱ ላይ አጠላበት። በእምነትም በበጎነትም በቅንነትም ሕይወቱን ሰለበው፣ ቅንነቱን አሳጣው። መልካም የሆነ አተረጓጎምም የለንም። አሁን ብዙዎቻችን ለማየት ነው የመጣ ነው። በመለወጥ ሕይወት ውስጥ ጌታ ሆይ ኃይልህን ስጠኝ ለማለት አይደለም። ተመልካች ብቻ ስለሆነ ለተመልካች ሕዝብ ብዙ መድከሙ ደግሞ ከባድ ነው። ይሄ ፊልም አይደለም። እንደ ፊልም የምታስቡ አስተሳሰባችሁ ገናውንም እየዳከረ ብዙ እውነቶችን ለማግኘት እድሉን ያጣ ለብቻው ራሱን በማንነት ውስጥ ሌላ ማንነትን ይዞ የሚቀባጥር የወሬ ትውልድ ከሆንን ምንም የትም አንደርስም። ራእያችንም ተስፋችንም የጨነገፈ ነው። ለዕለት ትኖርና ዘመንን ትጨርሳለህ። የዕለት ኗሪ ጊዜን ማባከን፣ ዘመንን ማባከን፣ ትውልድን ማባከን ትልቁ ገጽታችን ሆኗል። ስለዚህ ያው በቁጥጥር ስር የዋለው ጠላት ይሄ ነው። እንግዲህ ጣለው ተባለ መጣል ነው። ለምን ለመንፈሳዊ ውጊያ እያወቀ ይወድቃል የምትለው ጥያቄ ይሄ ግድ ነው። ጳውሎስም የሰይጣን መጎሰሚያ ነበረብኝ፣ ከኔ እንዲለይ 3 ጊዜ ጸለይኩ፣ ግን ጸጋዬ በኃይልህ በድካሙ ውስጥ ኃይል ታገኛለህ። እሱም ደግሞ እንዲህ አለ፣ በደከምኩ ጊዜ የበለጠ በረታለሁ አለ። እግዚአብሔር ስሙ የተመሰገነ ይሁን። እንጀራ ከሚሰጠው ጉልበት የበለጠ እግዚአብሔር በቃሉ በኩል የሚሰጠው ጉልበት ታላቅ ነው። በሕክምናውም ደመነፍሳዊ ሕክምና መሆን የለበትም። የጭካኔ ሕክምና መሆን የለበትም። የእምነት ሕክምና ሲሆን ጠላትን ታየዋለህ። በእምነት ውስጥ የምታየው ነገር አለ። የክፉ መናፍስት መረጃን በቀላሉ ማግኘት እንችላለን። በልተዘጋጅ ቶሎ ቋጥ ነው። ከሰውነቱ ላይ አፉ ላይ ውጣ፣ ከዓይኑ ውጣ፣ ከማጅራቱ ውጣ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ በወላዲተ አምላክ ስም። በወላዲተ አምላክ ስም መጀመሪያ ምን ትላለህ? ለህዝቡ አንድ ነገር መልእክት አስተላልፍ። ሚስቱ ነች ጠላት። ሌላ ምንም የዛሬ 5 ዓመት ሚስቱ ስለምታቀኝ ሚስቱ ነች ጠላት። ይሄ ምንም አሁን እሱን ተውና ምን ያውቃል? ምን ያውቃል? ያውቃል። አውቆ ነው የመጣው። መዋረድህን ለማየት ነው የመጣው። አዋረድከኝ። ካባለብሽ እንዳልተንጎራደድኩ አዋረድከኝ። ተወሱስ አው መንፈስነትን ብቻ የምታወራኝ ማን ነው? ደብተራውን የምታወራኝ ምን? ተወሱ እሱን አልፈለኩም። አንተ መተቱን ነው የፈለኩ። እኛ በቃ ስራችን መያዝ ነው። ይዘናቸዋል። ከስር ማቀንጨር ነው ስራችን። ስለዚህ መጨረሻችን ግን ውርደት ነው። በቃ የስሙ ኃይል ያዋርዳል። አልቻልንም። የስሙን ኃይል ሳንቀምሰው ስሙን ብቻ እየጠራን ፈዘዝ ነው። ቅድምም እኮ ቀለዮጳና ልቋስ በመንገድ እየሄዱ ያወሩ ነበር። እንደዛ ነው እያወራን ያለቅነው። አይናችን ተይዞ እንደ ቀለዮጳና ልቋስ። የመጨረሻው ቀለዮጳና ልቋስ በጨለማ ጊዜ አይናቸው በራ፣ በብርሃን ጊዜ ግን ወደ መንደራቸው ሄዱ። በብርሃን ጊዜ በተቃራኒው አቅጣጫ ነው ሁልጊዜ መገለጥ ያለው። አየህ፣ ጨልሟል ስትል እግዚአብሔር ያበራል። አቅም የለኝም በቃ ብለህ የራስህን ስትጨርስ እግዚአብሔር ይጀምራል። እግዚአብሔር ስሙ የተመሰገነ ይሁን። በልበጥን ከሰምነቱ ተዘጋጅ። እሺ፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ፋኑኤል ስም ሲኦል ታስረናል። እመቤታችንን መላእክትን መጥራታችን ቅዱስ ስለተባሉ ነው። እግዚአብሔር ቅዱስ ካደረገ የኛ ምቀኝነት ምንድን ነው? ቅድስት ድንግል ማርያም ብሎ ቅዱስ ገብርኤል ደስታን፣ ጸጋን፣ ሞገስን እግዚአብሔር ካንቺ ጋር ነው፣ እሱ ራሱ ከሰማይ መጥቶ እግዚአብሔር ካንቺ ጋር ነው ካለ እኛ ዛሬ እግዚአብሔር ካንቺ ጋር ነው ማለት ምን ያቅተናል? ማስተዋላችን በጣም ስለጨለመብን የጠብ ትውልዶች ስለሆን የጠብ ቋንቋ እንፈልጋለን። በልተሰገድ በስላሴ ስም በቅዱስ ገብርኤል ስም በናዝሬቱ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ስባት ይቀርብ። እግዚአብሔር ይቀስስ።
አንዱ ለአንዱ መድኃኒት መሆን ማለት እኮ ይሄ ነበረ። ምቀኞቹ፣ ተንኮለኞቹ፣ አሸዋፊዎቹ፣ ቀላጆቹ፣ ሟርተኞቹ፣ እድለቢሶቹ አንዱ ለአንዱ አቅም ጉልበት ሊሆን የሚችለው የሚገባ እውነት ይሄ ነው። ምቀኛ ለሆነ ትውልድ ግን ምኑም አይደለም። ምክንያቱም መጀመሪያውኑ ቀንቷል። በሰማይ ላሉት ሁሉ እንኳን ቅናት አድሮበታል። እንዴት ነው? እንዴት ነው? ተስፋ ነጠላ ይሄንም ጥሎታል። አዎ ጥሎታል። እሺ ወደዚህ ናችሁ። አሁንም ትሸሻለህ? አይ ገፍቶ ነው። እሺ ነገሩ እንዴት ነው? እግዚአብሔር ይመስገን። የተሰወረ ጠላት ሰውን አይጥልም ብለህ አታስብ። ይሄ መጽሐፍ ያገላበጥከው ይሄ ራምፓ ኦሾ ሳይኮሎጂ ምን ብለህ ያን እያገላበጥክ ዮጋ ዞጋ ዶጋ እያልክ በስፖርቱ ዓለም ውስጥ የመለከፉ አቅጣጫ በጣም ከባድ ነው። በጣም ብልጥ የሉሲፈር መንፈስ ስናስተናግድ ኖረናል። ዘመናዊ ትውልድ የመለከፍ ገጽታው ሰፊ ነው። ስለዚህ የተሰወረ ኃይል ጉዳት አለው፣ ግን የምናሸንፍበት ደግሞ ከሱ መሰወር ይበልጣል። ክርስቶስም እኮ ተሰወረ አይደል ያለው? ተሰውሮ ያጠቃላል። ቀለዮጳና ልቋስ ውስጥ እኮ ነው የተሰወረው። ከዛ በራላቸው፣ ጨለማውን ብርሃን ነው ብለው ነጎዱ። በቃ ሄዱ፣ ወደ ኢየሩሳሌም ተመለሱ፣ ወደ ቀራንዮ ተመለሱ። እግዚአብሔር ያክብርልኝ። እንዴት ነው? ሄዷል፣ በኢየሱስ ክርስቶስም ሄዷል። ምን ልናገራባት? ምንድን ነው የማወራው? እንደዚህ የሚዋረድ መንፈስ ልከው ራሳቸው ይሰቃያሉ። እኛ ስራችን መያዝ፣ ማሸኘት፣ እነሱ መላክ፣ ሌላ ነገር የለም። የስሙን ኃይል በደንብ ያየሁበት ጉባኤ ነው። የኢየሱስ ክርስቶስን የስም ኃይል ያየሁበት ጉባኤ ነው። ይሄ ነው በቃ። ተስፍሺ እንደገና አዲስ ድራማ ጀመረች ምናምን የሚሉም አሉ። እንደዚህ አይነት ቡዳዎች በጣም ብዙ ናቸው። ይሄ ማለት በዚህ ዘመን ውስጥ ያለው ውድቀት ያልተገነዘቡ የማይረዱ ለራሳቸው የክፋት ጡረተኞች ወይም እስከ መጨረሻው ድረስ ለክፋት የሚኖሩ አንደበታቸው ዋጋ እያስከፈላቸው ረጅም ጊዜ ለትውልድ የሚተርፍ ድምፅ ያላቸው ብዙዎቻችንም ከዚህ ክፉ ባህሪ እየተገኘን ስለነበረ ነው። አሁን ትግላችን ይግባን አይግባን ትግል፣ እንረዳ አንረዳ ትግል፣ እንመን አንመን ትግል። በዛ ትግል ውስጥ እንኳ ለመግባት እድሉን ያጡ ተሽፍሽ እና ግርምሽ ድራማ ጀምረዋል እያሉ ነው። እኔም አለቃቸውም እነሱም አይልኩኝም። ሌላ ነገር የለውም። በዚህ በ2017 ብቻ 7 ደብተራን ያሳሰሩት። ምክንያቱም የሚያደርጉት ነገር በጣም ከባድ ነው። በጣም ብዙ። አሁን እሱን ተወውና እግዚአብሔር አምላካችን እንደዚህ አሰባስቦ የመዳናችንን መንገድ ጠላታችንን አስሮ ስላሳየን ስሙ የተመሰገነ ይሁን። የአባታችንን ሰዓት መውሰድ አልፈልግም። ውስጤ ትንሽ ደስታ ድንጋጤም ስላለ ብዙ ማውራት አልቻልኩም። አንድ አጠር ያለች መዝሙር ዘምር ደስ ስላሉ። አይኖቼ ማዳኑን አይተዋልና፣ አይኖቼ ማዳኑን አይተዋልና፣ ይገባዋል ይገባዋል ክብርና ምስጋና። አይኖቼ ማዳኑን አይተዋልና፣ አይኖቼ ማዳኑን አይተዋልና፣ ይገባዋል ይገባዋል ክብርና ምስጋና።